ሰላም ጤና ይስጥልኝ። የሸገር ኒውስ ነው። ወደ ዛሬው አጫጭር ዜናዎቼ በቀጥታ አመራለሁ። የመገናኛ ብዙሃን ባለሙያዎች የድምፃዊ አንዱዓለም ጎሳ የችሎት ሂደት እንዳይታደሙ በፍርድ ቤት ታገዱ። ዛሬ የኢፌድሪ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛዋ ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው አርቲስት አንዱዓለም ጎሳ ጉዳይ በተያየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃን ችሎቱን እንዳይታደሙ ያገደው። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበዋል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራ ቀኙን ካዳመጠ በኋላ መገናኛ ብዙሃኑ ካሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል። ሌላ ጊዜ ደግሞ የሟች የግል ማህደር ወይም ዳያሪ በተከሳሹ ጠበቃ እጅ ነው የሚገኘው የሚል የተዛቡና ሐሰተኛ ዘገባዎችን ማቅረባቸው በችሎቱ በምርመራ ሂደቱ ላይ እክል እንደሚፈጥሩ በመታመኑ መገናኛ ብዙሃን ባለሙያዎች ወይም ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥቷል። በዛሬው ችሎት የታደሙት ጋዜጠኞች በዳኛ ትዕዛዝ እንዲወጡ ተደርጓል። መጋቢት 1 ቀን ሌሊት ለመጋቢት 2 ቀን 2010 ዓመተ ምህረት አጥቢያ የመኖሪያ ቤቷ ከሚገኝ ህንጻ ወድቃ ህይወቷ ማለፍ የተሰማው ወጣት ቀነኒ አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ ድምፃዊ አንዱዓለም ጎሳ በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። መረጃው ባለቤት ዶቼ ቬለ ሬዲዮ ጣቢያ ነው። እናመሰግናለን። ሰብስክራይብ ማድረግ አይረሳ። ትክክለኛና እውነተኛ መረጃ ለማግኘት ቤተሰብ ይሁኑ። እናመሰግናለን።